ሰላም ቤተሰብ እንዴት አላችሁ? በዛሬው ርዕሳችን ደግሞ አንድ ሚስጥር ልነግራችሁ ነው። የምታፈቅራትንና የምትወዳትን ለፍቅር የምትመኛትን ሴት እንዴት የራስህ ማድረግ ትችላለህ ነው። ወንዶች ይህን ብታዩት ትጠቀሙበታላችሁ። አጠር አድርጌ በ5 ነጥቦች እነግራችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። የመጀመሪያው የምር ማፍቀር ትፈልጋለህ ወይ ነው። ጊዜ ለማሳለፍ ነው ወይስ እስከ መጨረሻው ነው? ወይስ ምን ለመሆን ነው የምታፈቅራት? ስሜት ስላለ ብቻ ነው ወይስ ለቁም ነገር ነው የምትፈልጋት ያችን ሰው? ምናልባት ጊዜ ለማሳለፍ የሆነ ጊዜ ካሳለፍኩ በኋላ ለመተው ምናምን ከሆነ ጊዜህንም ባታጠፋ፣ ገንዘብህንም ባታጠፋ፣ አቴንሽንህንም ባትገለው መልካም ነው። ምክንያቱም ብዙ መስራት እየቻልክ ብዙ ቻሌንጆችን አልፈህ የፈለግከውን ህይወት መኖር እየቻልክ እዛ ላይ ጊዜህን አታጥፋ። በዛ ላይ ደግሞ በጣም ፍቅር ከሌለብህ የእውነት የማታፈቅራት ከሆነ ድፍረትም ሊኖር አይችልም፣ ሞራሉም አይኖርህም ማለት ነው። የእውነት ፍቅር እፈልጋለሁ ወይ አሁን የእውነት አፈቅራለሁ ወይ የሚል ጥያቄ መጠየቅ አለብህ። ምክንያቱም ከቤት ጀምረህ የሆነ ቦታ የንግድ ስራ ቦታ ወይም ትምህርት ቤት ወይም ሆስፒታል ለመሄድ ካሰብክ ገና ቤትህ እንዳለህ የምትደርስበትን ትወስናለህ ማለት ነው። ስለዚህ የገሰገስክ ወደዛ ቦታ የምትደርሰው የመጨረሻን ከወሰንክ ነው። ስለዚህ የፍቅር ጊዜ ምን ለመሆን ነው ብለህ መጨረሻውን በማየት መወሰን መቻል አለብን። ሁለተኛው ደግሞ በጓደኝነት መጀመር ነው። ምናልባት አንዲት ሴት ለፍቅር ፈልጋት ወይም ቀርባሃት ያንተ ጓደኛ እንድትሆን ካሰብክ ምን ታደርጋለህ? ቀጥታ የፍቅር ጥያቄ ብትጠይቃት መሽኮርመም አለ፣ ከአንተ ላይ መኩራት አለ፣ አንተ ምልህ ነገር አለ። ያው እንደ ወንድነት ደግሞ ኢጎ የሚባል ነገር አለ። እሱን ነገር ለመጣስ መጀመሪያ ጓደኛው ናት። ከዛ በኋላ የሴት ደካማ ጎን የትኛው ነው የሚለውን ነገር በደንብ ማጥናት አለብን። አንደኛው እንክብካቤ፣ ትሪትመንት፣ የሆነ ትሪት ማድረግ፣ እንደገና ደግሞ መስማት። የሆነ ብዙ ሚስጥሯን ታወራሃለች፣ የተለያዩ ነገሮችን ትሰማታለህ፣ ሚስጥሯን ትካፈላታለህ። ነገር ግን አንተ ብዙ አታወራ፣ ብዙ ወሬኛ አትሆን፣ ከመንጋ መነጠል፣ እሷን በተለየ ሁኔታ የሆነ ጥሩ ቦታ መስጠት፣ ትኩረት መስጠትና ማዳመጥ። እንደገና ደግሞ የሆነ ነገር ቸግሯት መጣ ካንተ መፍትሄ ማግኘት መቻል አለበት። ያ ማለት ወንድ የሆነ ባህሪ ሊኖር ይገባል። የሆነ ነገር ችግር ልትፈታ ካንተ ጋር መጣ የሆነ የወላወልክ እንደሷ አልቅሳ ብትመጣ አልቅሰህ የምትመልሳት ከሆነ አንተ ምንም አይነት ጥቅም እንደሌለህና ለቀጣይ ህይወቷ አብረን እንደማትሆን እርግጠኛ የሆነች ነው የምትመጣ። ስለዚህ አንተ ይህን ነገር ብታደርግ አሪፍ ነው። ቦታ መስጠት፣ መጀመሪያ አዳምጣት የምትለው። ሶስተኛው ከመንጋ አስተሳሰብ መውጣት ነው። ምናልባት ብዙ ጓደኞች ሊኖሩ ይችላሉ፣ የሴትም የወንድም ጓደኞች ይኖሩሃል። ከዛ ከመንጋ አመለካከት ከመንጋ ጓደኝነት መውጣት እና ብቻዋን ትሪት ማድረግ፣ የሆነ ነገር ስትሆን በጣም ሳታበዛ በጣም ሳትቀራረብ ለማወቅ መሞከር። ያ ማለት ለምሳሌ ሴቶች ብዙ ጓደኞች ካሏችሁ እንዴ ከነሱ ጋር እንሂድ፣ ከነሱ ጋር እንደዚህ ጊዜ እናሳልፍ ምናምን ብትል እንኳን አይ እኔ እንደዚህ አይነት ነገር አይመቸኝም ለአንቺ ደስ ይበልሽ ብዬ ነው የሚል ነገር ብትላት በጣም ደስ ይላታልና ለአንተ ያላት ቦታ እየጨመረ ይመጣል። በዚሁ አጋጣሚ ማወቅ ያለባችሁ ቤስት ፍሬንድ የሚባል ነገር የለም። ያ ማለት ወይም ፋየር ኤጅ እያላችሁ ገና የሆነ ቲኔጀር እያላችሁ ካልሆነ ምንም አይነት ቤስት ፍሬንድ የሚባል ነገር የለም። ምክንያቱም አንድ ሴትና አንድ ወንድ ቤስት ፍሬንድ ሆኑ ማለት የሆነ ነገሯን ትወድላታለህ፣ የሆነ ነገሩን ደግሞ ትወጅለታለች ማለት። ስለዚህ ይሁን ለወሲብም ይሁን ለፍቅርም ይሁን ለትዳርም ይሁን ትመኛታለህ። ቢያንስ ባትጠይቃት እንኳን ትመኛታለህ። ሜቢ አንዳንድ ቦታ ላይ ሊኖር ይችላል። ለምን ደፍራ አትጠይቃትም? እሷን አጣታለሁ በዚህ ሁኔታ ባጣትስ ለምን እያልክ ትጠራጠራለህና የሆነ ጊዜ እየተራዘመ ሊመጣ ይችላል እንጂ ቤስት ፍሬንድ የሚባል ነገር የለም። ስለዚህ በቤስት ፍሬንድ ሙድ ግን እሷን ፍቅረኛ ከሌላት አንተም ፍቅረኛ ከሌለ አብራችሁ ብትቀጥሉ ከሆነ ጊዜ በኋላ በጣም ወሳኝ የሆነ የፍቅር ግንኙነት ሊኖራችሁ ይችላል ማለት ነው። አምስተኛው ደግሞ የሆነ ጊዜ እድልክን መጠቀም ነው። ሜቢ የፍቅር ጥያቄውን ከወደ ወንድ መሄድ አለበት እና ከተመቻቻችሁ ሰው ጓደኛ ከሌላት አንተም ጓደኛ ከሌለና ሪሊ የምትወዳት ከሆነ ላይክ በቃ የፍቅር ጥያቄ መጠየቅ ባለብህ ሰዓት አትፍራ። ምንም አትሆን። አጣታለሁ እንደዚህ እላታለሁ የሚባል ነገር አትጠይቅ። ምክንያቱም አንተን መርጣ ነው ለተወሰነ ጊዜ አብራ የምትቀጥለው። ስለዚህ እርግጠኛ በመሆን ይህን ነገር ብታደርገው መልካም ነው። ነገር ግን ይህንን ነገር ስትሰማ እንዲህ ሁሉ ፕሮሰስ የሚሄድ ምን በወጣኝ ነው እኔ ዝም ብዬ ጠይቄ እንትን አለም እንዴ ልትል ትችላለህ። ግን ጤናማ የፍቅር ግንኙነት እንዲኖር ካልፈለግክ በቀር ይሄ ቪዲዮ ምንም ላይሆን ይችላል። በባችህ በአንተ ባችሁና በአንተ እድሜ ሁና ወይ ደግሞ ካንተ በቃ የምትበልጥ ቆንጆ ሆና ወይም ደግሞ የሀብታም ልጅ ሆና አንተ ድሃ ሆነ ምናምን እንደዚህ አይነት ሪሌሽን ብትጀምር ልትጎዳ ትችላለህ። እሺ ላትልህ ትችላለች። መጀመሪያ ማች የምታደርግ ለአንተ ሌቭል የሆነች ሴት ጋር ሪሌሽን ብትጀምር
የተዋጣ የፍቅር ግንኙነት ሊኖርህ ይችላል ማለት ነው። ይህ ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡልን።